ጌታ ይባረክ። ወገኖቼ አንድ ነገር ልንገራችሁ። የዘመን ፍጻሜ እየደረሰ ስለሆነ ጌታን ነቅተን እየጸለይን መንፈሳዊ ነገሮቻችንን እያስተካከልን መጠበቅ ስላለብን አንድ ነገር ልንገራችሁ። ማቴዎስ 24 ቁጥር 42 ላይ እንዲህ ይላል፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ከእንግዲህ ንቁ ይላል። በየትኛውን ስፍራ ስንንቀሳቀስ፣ ስንወጣ፣ ስንገባ ጌታን እያሰብን ምጽአቱን እየናፈቅን መውጣት መግባት አለብን። በስራ ቦታ ቢሆን በየትኛውም አካባቢ ጌታ ኢየሱስ ክርስቶስን እየናፈቅን መኖር አለብን። ጌታ ኢየሱስ ክርስቶስ ሲመጣ ለማንም ነግሮ በዚህ ሰዓት በዚህ ቀን እመጣለሁ ብሎ ተናግሮ አይደለም የሚመጣ። ልክ ሌባ እናንተ ጋር የሆነ ነገር ለመውሰድ እንደሚመጣ በድንገት ጌታ ኢየሱስ ክርስቶስ ወደዚች ምድር ይመጣል። ለተዘጋጁ ይመጣላቸዋል፣ ላልተዘጋጁ ደግሞ ይመጣባቸዋል። እኛ ደግሞ ከሚመጣላቸው ሰዎች እንዲያደርገን መንቃት አለብን። በጣም ውስጣችን እያነቃቃን ጌታ ኢየሱስ ክርስቶስን እየናፈቅን የዚህ ምድር ኮተት፣ የዚህ ምድር የማይረባ ነገር ይዞን ነገሮቻችን፣ መንፈሳዊ ነገሮቻችን እንዳያበላሹ እየነቃን ኢየሱስን መጠበቅ አለብን። ወገኖቼ ንቁ፣ ንቁ። የምንነቃበት ሰዓት አሁን ነው። የምንጸልይበት ሰዓት አሁን ነው።